ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር እምብዛም አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት የቂጠኝን ቻፕተር ዶክተር በጣም ከባድ ራስ ምታት ነው ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል። ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ማጨራሽ ነው የሚያስጠላኝ። ቃጭ ሰው ራስ ምታት አለው በጣም ይወጋሃል። ከዛ ደግሞ ብርሃን ይከብዳል። ቂጠኝ ነው ይሄ ዶክተር። የጥሬ ስጋ በልቼ በጣም ወዴን እያመመኝ ነው። ኦኬ ጥሬ ስጋ ኦልሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጠኝ ነው ይሄ። ሁሉንም ቂጠኝ ነው ብሎ ይችላል። ምሳ አይ ቂጠኝ ነው የሚሆነው። የቂጠኝን ብቻ እኮ መማሩ ጎደው። ቂጠኝ ነው ዝም ብለሽ የቂጠኝ ባያቸው ፋርማሲ ሰጡሽ አይደለም። እንደው ባኮስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደህና ሲሆን ነው የታመመው። ጸባይ መቀያየር የቂጠኝ ምልክት ነው። ቂጠኝ እንግዲህ በተለያየ መንገድ ምን አገናኘው? ቂጠኝ መድኃኒት ስጡን ባያቸው ይሰጡሻል። ቂጠኝ ነው አትጨራረቂ። ብዙ ሰው አዎ ቂጠኝ ነው በቃ ሄጅሽ ችግር የለም ልጁ ደህና ይሆናል። ቂጠኝ ስለሆነ ነው ቂጠኝ ነው። እሺ እንዴት ያለ ቂጠኝ! ኧረ ንቀል። ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ።